ብሌን አሬውን ነገር አርገኝ ካሜራውን አጥፎና ቆይ ትንሽ ተረጋጋ አጥፎ ካሜራውን ትንሽ እናትክ ምንድነው የምትለው? ቆይ ሮቤል እኔ እናንተ እንተዋወቃለና እሷን ለማግኘት ብለህ የማይሆን ነገሮች መፍጠር እንደዚህ ነገሮች ማውራት ነው እኮ ለደስታሽ ነው ፈልገው በዚህ ልታሳምነኝ ነው? እንደዚህ ስላልከኝ ነገሮች ቢሆኑ ነው የሚመስለው? በዚህ ነው እንዴ አንተ እኔን ለማግኘት የምሞክረው? እሺ ታታያል በጣም ደስ ይሄ በነገራችን ላይ ሮቤል እየተናገርክ ያለው እቺ ነገር እኮ ነው ያወራህ ያለው። ብሌን አይዞሽ ረጋ በይ ጥሩ ዜና ነው ደግሞ ተመልሰን እሺ አመጣለሁ እዚህ ጋር ቀስ እኔ ነኝ ያንቺ ብሌን ምንድነው ማረጋው? ምን አይነት ነገር ውስጥ ነበር ልገባ የነበረው? አሁን ለሞቴም ብዬ ነው የምነግረው። ለኔ ፈጣሪ በስንት በፊት ነው የሚዋረደው? ለምን ብለሽ ማሰብ አለብሽ? ግን ያው ወጪው ጥጡ አስባብ ታርቶ ልድራት ነው ብሎ ይሄን ግን ያውቃል። ለበጎ እኮ ነው። ጤና ይስጥልኝ ውድ ቤተሰቦቻችን እንዴት ናችሁ? እኔ ደህና ነኝ። ያው ደህና ነኝ ልበል፣ ምክንያቱም ማመስገን አለብህ ፈጣሪን ሁሌና ደህና ነኝ ልበል። በጣም የሚያስጠላ ነገር ነው የተፈጠረ ያለው ነገር። እንዴት እንደምነግራችሁ ራሱ አላውቅም። ሌሊቱ እንዴት እንደነጋልኝ እኔና እኔ ብቻ ነው የማውቀው። እና ይሄ ስለ አንዳንዴ የህይወት ፈተና ለማለፍ ትቋቋመዋለህ፣ ግን አንዳንዴ ነው ይከብዳል። እኔ በጣም ከብዶኛል አሁን የሰማሁት ነገር። እንዴት እንደምነግራችሁ አላውቅም። በቃ ሳትፈልግ ታዝናለህ። በቃ በተፈጠረው ነገር ይሄን ያህል ነው የተጨካከነው፣ ይሄን ያህል ነው ሰው በሰው ላይ ጨከነው። ምን ባጠፋች? እሺ ምን በበደለች እሷ እንደዚህ ትጎዳ? እኔ እንጃ። ለሰው ደስታ መኖር እንደ አይነት ዋጋ ያስከፍላል ማለት ነው። ፍቅርህን መግደል ዋጋ ያስከፍላል ማለት ነው። እኔ ራሱ አሁን እንዴት እንደምነግራት ግራ ገብቶኛል። ዮናስ ጋር ብሌን ጋር ደውዬላችኋለሁ። ይሄ ነገር ባላቅ ኑሮስ ዝም ብዬ እጄን አጣጥፌ ቁጭ ብል ኑሮ እኮ በቃ ህይወቷን አጨልሜው ነበር ማለት ነው። ህይወቷ በቃ ጨልሞ ነበር። ለቤተሰቦቿ ደስታ ስትል ቤተሰቦቿ ስላከበረች እንዲህ አይነት ህይወት ይገባታል? አይገባትም። እንዴት የአእምሮ ራሱ ተቀበለው ሰውዬው እንዴት እሺ ብሎ ይህን ነገር ለማድረግ ራሱ ሳዘዘለት? በፈጣሪስ ይህን ያህል ተጨካክነናል? እኔ አላቅም። እንዴት እንደምነግራት ራሱ አላቅም። ሁለቴ ነው የምሞተው። ሁለቴ ሞተች። ሁለቴ ነው ልቧ የሚሰበረው። እንዴት እንደምትቋቋመው ራሱ አላቅም። ማርያምን እግዚአብሔር ይስጥሽ፣ እግዚአብሔር ይስጥሽ። ባለፈው ስለ እጮኛው አንዳንድ ነገር የት እንደሚኖር ምን እንደሚሰራ ተናግሬ ነበርና እኔ ራሱን እንጃ ፈጣሪ አንዳንዴ ሰው አላወራም ነበር ሰው ኦንላይን ላይ ምናምንና እንደ ድንገት ነው ያወራኋት እንደዚህ እና ፈጣሪ ይስጣል። እንዴት እንደምናገር አላውቅም። ስለ ሰውየው ወይ ስለ ብሌን እጮኛ ስናገር ወይ ሳወራት ሰውየውን አውቀዋለሁ። የጥሪ ካርዱ ከሰጠኝ በኋላ ስሙን አይታው ነበርና እንደዚህ የሚባል ሰውዬ ነው ወይ ምናምን ብለኝ ያለውን ነገር ስነግረኝ እኔ ማመን ነው ያቃተኝ። ይሄን ያህል ህሊናችን ታውሯል እንዴ? ይሄን ያህል ውስጣችን ቆሽሿል? እንዴት ባለትዳር ሆነህ ሌላ ሴት ለማግባት ትመኛለህ? እንዴት የሰው ህይወት እንዴት አያሳስብም? የሰው ላይፍ እንዴት አያሳስበውም? ሰው ይሄን ያህል ነው? እንዴት ተጨካከን ነው? እሷ ባልነግረኝ ኑሮ በቃ የብሌን ህይወት እኮ ተበላሽቶ ነበር። እኔ ራሱ እንዴት እንደምነግራት አላውቅም። በጣም ይከብደኛል ይሄን ነገር ለመናገር። እግዚአብሔር ይስጥሽ። የእውነት እኔ ፈጣሪ ነው በቃ ይሄን ነገር እንዳውቅ ያረዳኝ።
ልመልስላት ራሱ አልቻልኩም ነበር መጀመሪያ። በቃ በመከራ ነው ያወራችኝ። ላወራ ፈልጋለሁ ምናምን ብላኝ ስላለው ነገር ስጠይቀኝ ሁሉም ነገር ስነግራት ልጅና ሚስት እንዳለው ነው የነገረችኝ። ለምን እንደዚህ ህሊናው ይቆሽሻል? ሰው ለምን እንደዚህ ያደርጋል? ትዳር እኮ ክብሩ እኮ ነው፣ ከፈጣሪ የሚሰጥ ጸጋ እኮ። እዛ ጋር ሌላ ትዳር ኑሮ እዚህ ጋር ደግሞ ፈጣሪ የማይፈልገውን ስራ ለምንድን ነው የምንሰራው? ያላቅም እንዴት እንደምነግራት አንዲት ሴት ፍቅሯን መስዋዕት ላደረገች ሴት ይሄ ይገባታል? አዎ አንዳንዴ ፈጣሪ መንገዱ ሌላ ነው። ሁሌም እሱ አይሳሳትም። እኔ ግን እንጃ እንዴት እንደምትሆን አላውቅም፣ እንዴት እንደምነግራት አላውቅም። ደውዬላችኋለሁ፣ ዮናስ ጋርም ብሌኔ ጋርም ደውዬላታለሁ። ግን እንዴት ነው የምነግራት? እንዴት ብዬ እነግራታለሁ? ልጅና ሚስት አለው። እንዴት ነው የምላት? ደስተኛ ያደርግሻለሁ ስለ ድጋሚ ልሰብራት እኮ ድጋሚ ሁለተኛ ስብራት ከባድ እኮ ነው። ያስ እንዴት ነው ያቺ ሴት ሳታሳዝነው ባለቤቴ ብላ ቁጭ ብላ እየጠበቀችው ከነ ልጇ እንዴት ሊነው አስቻለው? በመድኃኒዓለም ምን አይነት ፍጡር ብንሆን ነው እንዲህ አይነት ጨካኝ ሆን ነው? እኔ እንጃ አላውቅም። እናንተ ፍረዱ። የእውነት ውድ ቤተሰቦች እኔ ውስጥ የሚሰማኝ ያለው ስሜት የሆነ ከዚህ በፊት ተሰምቶኝ አያውቅም። በጣም ከባድ ስሜት ነው የተሰማኝ ያለው። አሁን ይህን ነገር ባላቅ እኮ በቃ ህይወቷ ጨለመ ማለት እኮ። የሰው ደስታን እመልሳለሁ ብላ የራሷን ደስታ ገላ የገባችበት የዘላለም ጸጸት እኮ ነበር የምታተርፈው። መቼ እኔ አላቅም። ዮኒ ይምጣ። እኔ ብቻዬን ለእሱ ይሄን መናገር በጣም ይከብደኛል። ዮኒ ይምጣ። እርግጠኛ ነኝ ቀድሞት ይደርሳል። ሁለቱም ጋር የደወልኩት በቃ እኔ እስከምነግራችሁ በጣም ነው የጓጓሁት። ባጓጓሁት ሲሆን በቃ ትንሽ ቀን ነው የቀረው ሰርጉ። ያ ነገር እንዳይፈጠር ግዴታ ማድረግ አለብኝ። ቁጭ ብዬ ቢሆንስ እኮ ነው እኔ እኮ ምን አይነት ውድ ቤተሰቦቼ ለዋሻችሁ አልፈልግም። በአንድ በኩል በጣም ደስ ብሎኛል። ምክንያቱም በቃ ትረዱኛላችሁ ያስባለሁ መቼም። በአንድ በኩል ደግሞ ድብልቅልቅ ያለ ስሜት ነው የተሰማኛለሁ። ይሄ ነገር ባይፈጠር ይሄ ነገር ባልሰማ ኑሮ የሚፈጠረውን ነገር አስቤ ደግሞ በጣም አዝናለሁ። አሁን ደግሞ በተፈጠረው ነገር ውስጤ ደስ ይለኛል። ምክንያቱም ብሬኔን ሰምታ ምን ከባድ ነው ስሜት የእውነት እንዴት እንደምነግራችሁ በቃ ድብልቅልቅ ያለ ስሜት ላይ ሀዘን ላይም ደስታ ላይ ነው ያለሁትና ይህን ነገር እስከምነግራችሁ በጣም ጓጉቻለሁ። ውድ ቤተሰቦች አንዳንድ ስሜት ለመግለጽ ይከብዳል የእውነት። ኧረ ከባድ ነው። ፈጣሪ ግን መቼም ቢሆን አይዘገይም። ሁሌም በቦታው አለ። ሁሌ በጊዜው ነው የሚያደርገውና እንግዲህ ውድ ቤተሰቦች አብረን ነው የምንነግራቸው። ይሄ ብቻ ያሉኝ የምናገረው ነገር አይደለም። አብረን እነግራታለሁ። በቃ ግዴታ ይሄን ነገር ማወቅ አለባት የወደፊት ህይወቷን እና ውድ ቤተሰቦች እንጠብቃቸው። ብቻዬን መናገር አልችልም። ይሄን እንግዲህ ዮኒም ደርሷል። እስከምነግረው በጣም ቸኩያለሁ። ውድ ቤተሰቦች እንዴት ነህ? አማን ምን ሆነህ ነው? በጣም ተቻክለ ካሜራ ይዘህ ምን የተፈጠረ አዲስ ነገር አለ? ኧረ ተወኝ። ምን አይነት ስቃይ ውስጥ እንደገባሁ እኔ አላውቅም። ምን አዲስ የተፈጠረ ችግር አለ? እንደሌላ ድብልቅልቅ ያለ ስሜት ላይ ነው ያለሁት። ማሂጋም ደውዬላታለሁ ብለኝ ቃቆች ትምጣና አንድ ላይ እነግራችኋለሁ። ምንድን ነው? አይ መጥፎ ነገር ነው? ምንድን ነው? መጥፎም ነው ጥሩም ነው እኔ አላውቅም። መጥፎም ልበለው ጥሩም ልበለው ምንም እየገባኝ አይደለም። ይመስል ሰው ያው መታለች እሷም እኮ። ስለዚህ ያለው ነገር ማለት እንችላለን ማለት ነው። እንዴት እንደምነግርህ አይ ነው በጣም ተጨናንቀሃል። ግን እንትን በል የሚያስጨንቅ ነገር ከሆነ እሷንም እንትን እንዳትላት። ኧረ ተወለሊቱ እንዴት እንደነጋልኝ እኔ ነኝ የማውቀው። ችግር የለውም በቃ እሷን ጠብቃትና ያለው ነገር እንደኛ እናደርጋለን። ምን ሆነሃል? የተፈጠረ ነገር አለ? ማለት እንዴት ተዳከልከ? አስተካክሎ እንደቀራኝ አውቀህ ምን ሆነሃል?
ምን ሆነሃል? ደህና ነኝ። ዮኒ ምን ሆነ ነው? የተፈጠረ ነገር አለ? እኔም እንዳንቺ ነው ደውሎ ጠራኝና ምንድነው የተፈጠረው ስለው ማህሌትን እንጠብቃት ከማህሌት ጋር አንድ ላይ እነግራችኋለሁ ብሏል። እኔ ደግሞ ቤት ያለውን ሁኔታ ታውቁታላችሁ። እንትን ፕሮግራም ላይ ምናምን ስለሆነ መውጣት አልቻልኩም። ስንት ሰዓቴ ሮቤል በጣም ያስተናግዳል እንዴ? ሰው ነካ ድጋሚ የሆነ ነገር ደረሰበት። ምን ሆነሃል? ደህና ነኝ። አንተ ምንድን ነው የምትናገረው እንዴ? ያስጨነቀን እኮ ነው። ዮኒ ምንድን ነው? ሮቤል አይ ሲሪየስ ምንድነው የተፈጠረው ነገር? የተፈጠረ ችግር አለ እንዴ? ችግር ካለ ንገረን። ሮቤል አባት ምን ሆነ ነው እንዴ? ቆሽ እነግራችኋለሁ እኮ ነው የተፈጠረ ነገር ካለ እኔ ማለት እኔም እንዳንቺ ነው ተደውሎ የተጠራው። ምንም ማውቀው ነገር የለም። ምንድነው ያስጨነቀን እኮ ነው። እነግራችኋለሁ። እሺ ቆሽ ተረጋጋሽ። ምንድነው የተፈጠረው ነገር? እሺ እነግራችኋለሁ። ሮቤል እኔ ነው የሚጨንቀው የሆነ እኛንም የማይሆን ነገር እያስጨነቀን ነው። ምንድነው የተፈጠረው? ምንድነው የሆነው? አንተ ምንድነው ችግር? አዲስ ነገር አለ? አዲስ የተፈጠረ ነገር አለ? ምን ሆነሃል? ምን ሆነሃል? የሆነ ነገር የለም? ምንድነው? በቃ ቢያንስ የሆነ ነገር እሺ እነግራችኋለሁ። እሺ ቆይ ጊዜ እንስጠው። ሮቤል በእናትህ የማይሆን ነገር ውስጥ እንትን እያልከን ነው። የተጎዳኸው ነገር የሆነ የተፈጠረ ነገር ካለ ንገረንና ነገሩን ቶሎ እንቅረፈው። የሆነ መፍትሄ ካለ እኔንም እያስጨነቀኝ ነው፣ እሷም እንደዚሁ እየተጨነቀች ነው። ነገር ያለው ባለፈው ከሰው ጋር ልጅ ጋር እያወራሁ ነው ለምን የትኛው ልጅ ነው የምትለኝ? አታውቃትም ማለት ከማን ጋር? እኔ ሳውቃታለሁ አይደለም እንዴት እንደምነግርሽ እኮ ጨንቆኝ እኮ ነው። እንዴት ነው ማለት ሮቤል በእናትህ አንዴ ተንፍሰውና ያለውን ነገር እንቅረፈው። ምን ሆነ ነው ብቻህንም ታንሰላስለው? ለብረም ትጎደው ብቻ ልነግርህ ነው አይደል? የጠራኸው እያስጨነቀን እኮ ነው። ልጅና ሚስት አለው። ምን አይነት ነገር ነው የምታወራው ሮቤል? ምንድን ነው የምትለው አንተ? ሮቤል በእናትህ ምንድን ነው የምትለው? ቆይ ሮቤል እኔ እናንተ እንተዋወቃለና እሷን ለማግኘት ብለህ የማይሆን ነገሮች መፍጠር እንደዚህ አይነት ነገሮች ማውራት ነው። ሮቤል ምን ሆነ ነው? እኮ ለደስታሽ ነው ፈልገው ያውራስ ማለት እኔ እያልከው ያለው ነገር ታውቃለህ? አዎ ታውቀዋል ሮቤል ታውቀዋል እያልከ ያለው ምንድነው? አዎ አውቀዋለሁ። ምንድነው የምትለው? ላገባው እኮ 2 ቀን 3 ቀን የቀረኝ። ሮቤል እስቲ ግልጽ አድርግልኝ። እኔም እያመንኩህ አይደለም ስለምትናገረው ነገር። ባለፈው ስለ ቢያገባ ሰው የት እንደሚኖር ምን እንደሚሰራው አውርቻለሁ ነበር። አዎ ነግረኸኛል። ከዛ ሰውም ጋር እያወራህ እንደሆነ አውቃለሁ። እግዚአብሔር ይስጣት በውስጥ እያወራች ነበር። ስሙን ስነግራት ስላሉ ሁሉ ነገረች። ብሬን ይመኝኝ ባል ልጅና ሚስት አለው። ምን አይነት አረመኔ ሰው ነው ግን? አቤል ሮቤል እስቲ ማስረጃ ነገር አሳይ። ልመንህ የምትናገረው ነገር በጣም ጥሩ ነገር ነው እየተናገርክ ያለው። ሰውየው ልጅና ሚስት አለው ማለት እሷን አዲስ ነገር ተፈጠረ ማለት ነው። ለምንድን ነው የማታምኝ ብለኝ? ያሬው እኔ መኑኝ እኔ ምሬን ነው የምትናገረው ነገር እኮ እኔ እንጃ። እኔ ሮቤል ይቅርታ አድርግልኝ። እሺ ከኔ ማስረጃ አለኝ። ተረጋጋና ንገረኝ። ዮኒ ሲጀመር አንተ ምን አይነት ሀሳብ ነው የምታስበው? ቆይ በዚህ ነገሮችን ማክሸፍ የምችል መስሎ ነው? በዚህ ልታሳምነኝ ነው? እንደዚህ ስላልከኝ ነገሮች ቢቆሙ ነው የሚመስል? በዚህ ነው እንዴ አንተ እኔን ለማግኘት የምሞክረው? እሺ ታሳያለህ። በጣም ደስ ይሄ በነገራችን ላይ ሮቤል እየተናገርክ ያለው እቺ ነገር እኮ ነው እያወራህ ያለው። ይሄው ባለፈው አሳየን። ባለፈው አንቺ ስልክ ላይ ያዩት ፎቶ ይሄ የሰውዬው ፎቶ አይደል? ይሄ አይደል? ይሄ ራሱ ነው ባለፈው ያዩት አንቺ ስልክ ላይ እንዴ? ይሄ እኮ ራሱ ነው። ምንም አይነት ጥያቄ እኮ የለውም። እንዴት ዋሽሻለሁ እኔ? አንተ ሁለት ልጆችና ከነ ሚስቱ እኮ ነው እዚህ ጋር ያለው ፎቶ። ይሄ እኮ በጣም የሚያስደስት ነገር ነው ሮቤል። ማለት ይሄ እኮ በጣም የሚያስደስት ነገር ነው። ባለትዳር ነው ማለት ነው። ባለትዳር ከሆነ ደግሞ እሷን ማግባት አይችልም እንዴ? ሮቤል ለምን ነው የምታለቅሰው? ይሄ እኮ በጣም ደስ የሚል ነገር ነው። ሰርጉን ማስቆም እንችላለን። ይሄ የተቀነባበረ ነገር ቢኖር ኖሮ ሮቤል የሆነ ችግር አለ እንጂ አጎቴ እያወቀ አይሰጣኝም። ምንድን ነው እናንተ እንዴት ነው የምታስቡት? ሮቤል አንተ እኮ እንዴ በቃ እኮ ይሄን እኮ ቀጥታ አጎትዮ ሄደን እኮ ነው ማሳየት ያለብን። መደሰት እኮ ነው ያለብን። ምን ሆናችሁ ነው? ቆይ ማናት ልጅቷ? ምንድን ነች ሲጀመር? የመረጃ እንዴት ሰጣች? ተረጋጊ ላስረዳሽ። ይኸውልሽ ብሌድ የሁለተኛ ስብራት ነው አውቃለሁ። ግን ደግሞ ይኸውልሽ አዳምጪ አንድ ነገር። እኔ ካለምንም ማስረጃ ይሄን እንዳንቺ ላሳይሽ አልችልም። ገባሻ? ይኸውልሽ ልጅቷ ማለት ነው ይኸውልሽ ከዚህ በፊት ባልሽ ይላል እንዴ ደግሞ
አይ ኖ ተረጋጋ መጀመሪያ ደስታ ይሄ እንትን የሚል ነገር አይደለም ልጅ ከተረጋግተህ ያለው ነገር አስረዳት የእውነት አንተ እያልከው ያለው ነገር እውነት ከሆነ የሚያስደስት ነገር ነው ቢኖርበት ቦታ የሚሰራውን ስራ ተናግሬ ነበርና በውስጥ ታውራይ ሞክራ አላዋራዋትም ነበር የጥሪው ካርድ ከደረሰኝ በኋላ ስለሱዩ ሁሉም ነገር ስራ ስሙ ምናምን ማለት ረጋበይ እየሰማን ያለነው ጥሩ ዜና ነው አይዞሽ ከረጋበይ ትንሽ እንትን በላት አረፍ ተበይ አረፍ ብሌን አሬውኒ ብሌን እንዴ ረጋበይ ብሌን እንትን አረጋጋት ትንሽ ኢኮኖሚ ፈራውት ብሌን አሬውኒ ነገር አይደል ብሌን ማለት ብሌን ረጋበይ ቆይ እያወራን ያለነው እኮ ስለ ጥሩ ነገር እኮ ነው አይደል እንዴ ብሌን አምጣው ስልኩን ላይ ያዘው መረጋጋት ፈልጋለሁ ብሌን ቆይ ፍቅር ትቀመጣላችሁ እዛች ጋር ብሌን እዛ ሳሩ ጋር ከበናና ብሌን ሳሩ ጋር ብሌን አይዞሽ ረጋበይ ጥሩ ዜና ያለው ደግሞ ተመልሶ እሺ አመጣለሁ እዚህ ጋር አረፍ ቀስ እኔ ነኝና ብሌን አሬውን ይሁን ነገር አልክ እሺ መሬት ላይ አረፍ ትበል አንተ ብቻ አረፍ እግሬ ላይ አርጋ እግሬ ላይ ብሌን ቆይ ብሌን አሬውን ይሁን ነገር አርገኝ ካሜራውን አጥፎና ቆይ እንትን ነው ትንሽ ተረጋጋ አጥፎ በቃ ካሜራውን ትንሽ ያንሽ ብሌን ቆይ ምንድነው ማረጋው ምን አይነት ነገር ውስጥ ነበር ልገባ የነበረው አሁን ለሞትም ብዬ ነው የምነግረው ብሌን ፈጣሪ በስንትስ በፊት ነው የሚዋረደው ነው ብለሽ ማሰብ አለብሽ እኮ ነው ያውሉ ወጫውጥቶ አስባብ ታርቶ ልጅ ልድራት ነው ብሎ ይሄን ግን ያውቃል ለበጎ እኮ ነው እንዴት ነው የምነግረው ረፊያ እንደዚህ አትይ ለበጎ ነው እኮ ነው አንቺ ጋር ለመለያየት ፈልጎ ነው ፈጣሪ መቼም አይዘገይም እሱ ታውቂያለሽ ብሌኒ አጎቴን አስበው እስቲ የኔ ሁሉም ለበጎ እኮ ነው ምን ውስጥ ነበር ልገባ የነበረው ቤት ፈጣሪ ዳግመኛ አንድ ላይ ያደረገን እኮ ምን አይነት ሰው ነው ግን እግዚአብሔር ይስጥልኝ በምን አይነት ቃላት እንደማመሰግናት አላውቅም ፈጣሪ እኮ ብልሽ አንድ ላይ ያደረገን እኮ አሁን ለሞቴ እንዴት ማስረዳው ማስቆም አለብኝ በቃ ማስቆም አለብኝ ማስቆም አለብኝ ነገር ቢያቅ ኖሮ እኮ እንዲያን ነገር ያደርግም ነበርና እያየ አይኑ እያየ እንደዚህ ሰልሞት አይሻ ፈጣሪ ለበጎ ነው ሁሉም ነገር የሚያደርገው እናትሽ ማስቆም አለብኝ በቃ አሁን ሊድ ፎቶና ገለኝና ማስቆም አለብኝ እዚህ በዚህ ለምንም ቀናት ነው ቀናው ታቀደ ሁሉም ነገር ለበጎ ነው እሺ ራስሽን አትጉጂ በምን አዳነም እሺ ምን አርግ ራሴን እኮሻለሁ እባክሽማ ሁሉም ነገር ለበጎ ነው እሺ ፈጣሪ ነው ያደረገው የራሱ ምክንያት አለው እሺማ ሽንድ ራስሽን አትጉጂብኝ በእናትሽ እማ እሺ የኔ ፍቅር ማረግ በእናትሽ ራስሽን አትጉጂ ተመስገን ገብቼ ቢሆንስ ኖሮ ፈጣሪ እንዴት ነው ግን እሱ ልጅ እንደዚህ ጨካኝ ሆነው እንግዲህ ካለው እኔ ምን አደርግለታለሁ ፈጣሪ ሁሌ መልካም ነው ሁሉም ነገር በጊዜው ነው የሚያደርገው እኔ እንዳት ለበጎ ነው በቃ እሺ ለበጎ ነው እሺ አሁን አጎቴ ማረጋጋት አለብኝ ማስቆም አለብኝ ነገሮችን ቶሎ ብለሽ ራስሽ ሳትጎጂ ልክልሻል ማለት እኮ አንድ ላይ እንሆናለን ማለት ነው አዎ የኔ እናት
እያመንኩኝ አይደለም። ሲማርሽ ድብልቅልቅ ያለ ስሜት ይሰማኛል። ጊዜ አንገላልሽ በቃ ተነሽ ያለውን ነገር ሁሉ ተረጋጋችሁ። አሁን እንዴት ብዬ ነው ማሳየው? ቆይ እንዴት ነው ማሳየው? በእርግጠኝነት ልንገርሽ፣ ዋናው ነገር አሁን ሰውየውን አውቀነዋል አይደል? የሚያስደስት ነገር ነው። አንተ ፎቶውን ትልክላታለህ። ሰማኛ በቃ እዚህ ጋር ሁሉ ልደሰት እኮ ያቺኛዋ ሴት ምን አይነት ማት ውስጥ ነው ያለችው? በመድኃኒዓለም እግዚአብሔር ይስጥልን። በአማ እናመሰግናታለን። ገና ብዙ ነገር እናመሰግናለን። እንዴት ሰው ልጅ ግን በዚህ ልክ ኔሮቢ እኔ ምን አረግለታለሁ? ቆይ አሁን ይሄ ሰው ያጎትሽን አሳስቶት ነው፣ ሌላ ምንም አይነት ነገር አይደለም። ጭራሽ አጎቴ ያወቀ ነው ያረጋው። አንተ ፎቶ ላክላት፣ ቀጥታ ሄደሽ ላጎትየው ነው የምታሳየው። ቤቲጂ ምንም ያህል ቢሆን አጎትሽ ሰርጉን ነው የሚያስቀረው። ገባሽ አይደል? እንባሽን ጥረቂ። አሁን የምትደሰችበት ጊዜ ነው። አይዞሽ፣ አልፏል። በቃ ያ ሁሉ ነገር አልፎ እንጃ ተመልካቾች ከምንም በላይ ይሄንን ቪዲዮ አይተሽ ኮሜንት ላይ ገብተሽ ማገዛችሁ ምን ልርዳችሁ ብለሽ በእውነት በጣም ማመስገን እፈልጋለሁ። ምን አይነት የተባረክሽ ሴት ነሽ ግን! የእውነት በጣም ማመስገን እንፈልጋለን። እስቲ ያለውን ነገር ሮቤል ንገረኝ፣ ትንሽ ግልጽ አድርግልኝ። እኔ እንዴት እንደማመሰግናት ራሱ አላውቅም። ተመልካቻችን ነች እና ስለ እሷ እጮኛ አንዳንድ ነገር ሳወራ በውስጥ በጣም ታወራኝ ነበር፣ እንድታወራኝ ትፈልግ ነበር። ይሄን ሰው ይላቀው ይችላልው ምናምን ያለች ታወራኝ ነበር። እኔ ችላ ብያት ነበር እና ፍሎሪዳ ነው የሚኖረው እንደዚህ አካባቢ ነው የሚኖረው ብዬ በተናገርኩበት ሰዓት ላይ በቬሎ በመለካበት ሰዓት ተናግሬ ነበርና አንዳንድ ስለ ሰውየው ስለ እጮኛዋ የነበረው መረጃ እና በቃ እኔ ጎተጎተችና ስሙን ከጥሪው ካርድ ላይ ደግሞ ስሙን ካየች በኋላ ማለት ይበልጥ በቃ ይሄን ሰው ይላቀው ይችላል ፎቶዋን ላክልኝ አታልቅሽ ምንሽ ነው መደሰት ነው ያለን ፎቶውን ላክልኝ ብላ በጣም ችግር የለም እና ፎቶውን ከላክልኝ ላቀው ይችላል እና ብላኝ ነው በጣም በሷ ጉትኮታ ነው በቃ አስጨንቃይ ነው ይሄን ነገር መረጃ ለሰጠኝ የቻለችውና ፎቶውን ከላኩላት በኋላ ይሄን ሰው ይላቀው ይችላል ምናምን ብላ ቴክስት ያረክ ይበልጥ ደግሞ የጥሪ ካርዱ ለሰጠኝ የመጣ ሰዓት ስሙን ስታየው ይሄን ሰውዬ ፎቶውን ብልክልኝ በእርግጠኝነት ላቀው ይችላል እባክን ውስጤ ጥሩ ስሜት ይሰማኝ አይደለም እና አንዲ ተረጋግታ አውራኝና በቃ ያለውን ነገር ብታወራኝ ደስ ይለኛልና ብላኝ ነበርና እኔ ደግሞ በቃ ውስጤ ምን ችግር አለው ባወራትና ብዬ አወራኋት። ፎቶውን ከሷ ወስጄ ነበር ብሌኔ ስልክ ላይ ነበርና ከሷ ፎቶውን ወስጄ ስልክላት እንጃ እሷ ራሱ እንዴት እንደደነገጠች እኔ ነኝ የማውቀው። የሰጠችኝ ምላሽ ያደረገች በቃ አላህ ስለሁሉ ስለሱ ያለው መረጃ ስትሰጠኝ እኔ አላመንኩም። መጀመሪያ በቃ ደገርኩ። ሌሊቱ ሊነጋልኝ አልቻለም ነበር። በዛ ሰዓት ደደውልልህ ነበር እውነት ግን ደግሞ ይበልጥ አስጨንቃለሁ ብዬ ስላሰብኩ ምን በወጣው ምን ጨነቀው ሲነጋ ራሴ ጭንቀቴን በውስጥ ይዤው አነጋዋለሁ ብዬ ነው ሌሊትም ያልደወልኩልና እኔ እንዴት አድርጌ እንደማመሰግንሽ አላውቅም። አንቺ የተባረክሽ ሴት እውነት ፈጣሪ ጨምሮ ይስጥሽ። እንዲህ በችግሬ እንደደረሰልኝ ፈጣሪ ራሱ በችግርሽ ይድረስልሽ። የእውነት ውለቱ አለብኝ ጌታ ነው። አሁን መሄድ አለብኝ። ሮቢ ላክልኝ ፎቶ ከዚህ በላይ በቴሌግራም ልክልሻል። እንኳን ደስ አላችሁ ነው የሚባለው። ከማልቀስ ወደ መሳቅ ብሌኔ ተለያዩ በቃ አንቺ ሄደሽ ለአጎትሽ ያለውን ነገር ሰርፕራይዝ አድርጊው ነው። ቻው በቃ እንኳን ደስ አለ። ደስ የሚል ቀን ነው ዛሬ። ይሄንን የሚያስደስት ነገር አንተ ቅድም ምን አይነት ፊት ነበር ስታሳየን የነበረው? ጨነቀኝ። አሁን ይሄን ነገር ባላቅ ኑሮስ ይብቃ። በቃ ለዛሬ ይብቃ። ደስታን ሄደን እናጣጥማለን። ተመልካቾች እኔ እንጃ እንዴት አድርጌ ማመስገን እንዳለብኝ አላውቅም። የእውነት በቃ ምርጡ ቀን ነው ለኔ። በቃ ምርጡ አመት ልበለው። ሮቤልን ደግመን ከብሌን ጋር ልናገናኘው ነው። እስቲ አጎትዮ የሚለውን ሰምተን ሰርጉን በእርግጠኝነት ነው የምነግራችሁ ቀይረ ነው ቅዳሜ ሮቤልን
ብሌን ጋር ከማህሌት ጋር እንድራቸዋለን። ኃይሎ ጋር ለማለት እንዘጋጅ። መልካም ጊዜ፣ መልካም ቆይታ። ሶፊ ደልነካ መልካም ጊዜ ይመቻችሁን። እናመሰግናለን። እንወዳችኋለን። ቻው በላችሁ። እስቲ ድብልቅልቅ ያለ ስሜት ይሰማኝ ስለሆነ እጅግ አድርጌ አመሰግናለሁ። ውድ ቤተሰቦቻችን ሁሌም እወዳችኋለሁ። የኃይሎ ጋር ግጥም ተመልካቾች እስቲ ኃይሎ ጋር